ይህ መልእክት መልካም ሰዎችን ለምትበድሉ ነው። ይህች አውሬ ራሷን ከጥቃት የምትከላከለው በመላው ሰውነቷ ላይ በታጠቀችው እሾህ ነው። ይህን እሾህ የምትወረውረው ሰውን ለመጉዳት ሳይሆን ራሷን ከጉዳት ለመከላከል ብቻ ነው። ካልነኳት ማንንም አትነካም። የታጠቀችው እሾህ ለእርሷ ከለላዋና አጥሯ ነው። ልክ እንዲሁ መልካም ሰዎች አንዴ ከተበደሉ በኋላ ዳግመኛ በፍጹም አይጎዱም። መልካም ሰዎች ክፉን በክፉ መመለስ ስለማይችሉ አይደለም መልካም የተባሉት። አንዴ ከተበደሉ በኋላ ራሳቸውን የሚጠብቁት በመልካምነት ሳይሆን በብልጠት ነው። ይህ ብልጠት ደግሞ ለሌሎች ልክ እንደሚዋጋ እሾህና ጦር ነው። የተበደለ ወንድም ከተመሸገ ከተማ ይበልጥ የማይበገር ነው። ጠቡም እንደ ጠንካራ የግንብ መዝጊያ ነው። ምሳሌ 18:19። ይህ ሰው በአንድ ሰው ከተበደለ በኋላ ልክ እንደ ጽኑ ከተማ ይሆናል። ዳግመኛ በፍጹም ልትበድሉት ወይም ልታሳዝኑት፣ ልቡን ልትሰብሩት አትችሉም። ምክንያቱም እንዴት ራሱን እንደሚከላከል ያውቃል። የልቡንና የቀልቡን ቁልፍ ለማንም አሳልፎ አይሰጥም። ሙሉ በሙሉ ከልቡ ከተማ ያስወጣቸዋል። ዳግመኛም ወደ ልቡ አትገቡም። ይህ ሲሆን ግን ክፉ ሰው ሆኖ ሳይሆን ብልህ ሆኖ ነው። መልካም ሰዎች አንድ ብቻ ነው የሚሸወዱት። ሞኞች ግን በተደጋጋሚ ይሸወዳሉ። ስለዚህ በሕይወታችሁ ውስጥ መልካም ሰው ካለ ያን ሰው እንዳትበድሉት። አካሉን ዳግመኛ ብታገኙትም ልቡን ግን ለዘላለም አታገኙትምና። ይህን መልእክት መልካም ለምትሉት ወዳጃችሁ ላኩለት። ከ20 ጊዜ በላይ ኮፒ ሊንክ፣ ሼር፣ ላይክ አድርጉ። ብሩካን ናችሁ።